ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ዛሬ ዲአይ ፍልፎርም እንሰራለን። እዚህ ጋር ቲማቲም አለ፣ ዶሮዎችን አጣጥቤያለሁ በሎሚና በከል ሽንኩርት እና ፍልፍል ባርት ማለት ነው። ነጭ ሽንኩርት እና ዝንጅብል አለኝ። ዝም ብዬ ነው በረጃጅም የከተፍኩት። ያዙ ሲሊንደር ውስጥ ስለሚገባው ማለት ነው። እዚህ ጋር ድንች አለ፣ ካሮት፣ ኮሳ ማለት ነው። ሁሉንም ባንድ እናደርገዋለን። ሁሉንም ባንድ እናደርገውና ከዛ ዝጋ እንትናለ ሸበትና ኩዝበራ ፍረሽ ማለት ነው። ኩዝበራ ፍረሽ እና ሸበት ታረግን በኋላ ጨው እናደርጋለን 2 ማንኪያ። እናንተ እንደ ብዛቱ ነው ቀምሳችሁ መጨመር ትችላላችሁ። እኔ 2 ማንኪያ ነው የተጠቀምኩት። እስከ ያው ብዙ አይደለም ያን ያህል የሰራሁት ማለት ነው። እና ከዛ ዝጋ ኩርኩም 1 ማንኪያ አደርጋለሁ። 1 ማንኪያ ኩርኩም ከዛ በአራት ካሪ ከዛ ደግሞ እዚህ ጋር አለ ይሄ ቅድም ያደረኩት በአራት አረቢ ነው። ይሄኛው ካሪ ነው የሚባለው። ያኛው በአራት አረቢ፣ ይሄ ካሪ ይባላል። ተሳስቼ ነው የቀጣ። እዚህ ጋር ሎሚ አለ፣ ሎሚ ጨምቄው ማለት ነው። ከዛ እዚህ ጋር ማጂ አለ፣ ጦማት ማጂ ማለት ነው። 60 ይባላል። ከዛ እንደዚህ ታደረግነው በኋላ እዚህ ጋር እንትን አለኝ እርድ ነው። እርድ ላለው ሶሪ እንትን ነው። ይሄ ማጂ ነው፣ ማጂ ፖውደር ማለት ነው። ማጂ ፖውደር በመካባቱም አለ፣ እንደዚህ በዱቄቱም አለ ማለት ነው። እናንተ ያለውን ቤታችሁ ማድረግ ነው። ከዛ እንደዚህ ታደርግን በኋላ ይሄ ተምር ህንዲ ይባላል፣ ሱባር ማለት ነው። እሱን ትንሽ እናደርግበታለን። ከዛ እንደጨረሽን ዘይቱን እናደርጋለን፣ የወይራ ዘይት ማለት ነው። ሁሉንም ባንድ ሚክስ እናደርገዋለን። ሁሉም እንደዚህ ሚክስ ታደረግን በኋላ በደንብ አድርገን ሽፉን እናደርገዋለን እንዲል ማለት ነው። በእንትን የሆነ እንትን የሚለው አለ አይደለም፣ ላስረዳችሁ፣ ቡካር ማለት ነው። የራሱን እንትን ይበስላል፣ ክድንት ይደረግ ማለት ነው። በደንብ አድርገን በስቲሉ ዝግት ማድረግ፣ ምንም ትንፋሽ እንዳይወጣው እና በተለይ ዳይት ላይ የምትሆኑ ይሄንን ብትሞክሩት ጥሩ ነው። በጣም አሪፍ ነው። ምንም እንትን አይኖረውም፣ ቅባት ነገር አይኖረውም። በጣም ቆንጆ ነው ለዳይት ማለት ነው። እና እንደዚህ ታደረግን በኋላ በእንትን እንሸፍነዋለን፣ በአልሚኒየም አዘጋጅተን ጨርሰናል ውዶቼ። ከዛ ስጋ አልሚኒየም እናመጣለን ማለት ነው። ይሄ አልሚኒየም ይባላል። በደንብ አድርገን ሽፉን እናደርገዋለን። ደስታ አደረግነው 1 ሰዓት ያክል እሳቱን ቀነስ አድርገን በደንብ እንዲበስልልን ከተን ሲሊንደር ውስጥ በደንብ ማብሰል ነው ማለት ነው። በደንብ ይብሰል። ስጋ ሩዛችንን ደግሞ ጥደናል ማለት ነው። የሩዛችን ውሃ ነው። ጨውና ዘይት፣ እዛ ዘይት አደርጋለሁ። ቃሪያ፣ ከዛ መጨረሻ ዘይት አደርጋለሁ። ሩዙን ግማሽ ሰዓት ያህል አጥቤ ዘፍስፌዋለሁ። ስጋ ሩዙ አለ የታጠበው ማለት ነው። እዛ እሱን እከታለሁ። ቴስት አደረግነው በኋላ መነካካት የለብንም፣ ምክንያቱም ይሰባበራል። ትንሽ ነካ አድርገን በቃ እንትን ማለት ብለን ደክነን እስከሚበስል መተው ነው። ነጭ ሩዝ በተለይ ማለት ነው። አንዳንድ እንትን ምላችሁ ነገር ቢሆን ነጭ ሩዝ በጣም ብስል ማለት የለበትም፣ ይድቦለቦላል እና በቃ የሆነ ገና እንትን እንዳልን ነው መተው ያለብን። እንደዚህ ፍርፍር እንዳለ መተው። ከዛ ሆነ አጠንፍፈን እሳቱን ቅንስ አድርገን 15 ደቂቃ ያህል መተው እሳቱ ላይ ማለት ነው። እንደዚህ ጨርሰናል። ሩዛችንን 15 ደቂቃ ያህል እንተዋለን ማለት ነው። ውሃው ምጥጥ እስከሚያደርግ ድረስ በደንብ
ውሃውን ደፍተናል። በነገራችን ውሃው ተጠንፍፎ ነው፣ ግን ቢሆንም ተመልሶ እንድትባል ደግሞ በደንብ ደግሞ ጥጥ ማድረግ አለበት እና ከስር እንትን አድርጉበት፣ የሆነ ቶሎ እሳቱ ተንበል ብሎ እንትን እንዳይለው እንትን አድርጉበት ማለት ነው። እና ዶሯችን እዚህ ጋር ዝግጁ ሆኗል ማለት ነው። ውዶቼ እንደወደዳችሁ ተስፋ አደርጋለሁ። ሞክሩት፣ በጣም ትወዱታላችሁ እና